የሮናልዶ የመጀመሪያ ጎል ስለተቆጠረብኝ ደስተኛ ነኝ። እንደ አውሮፓውያን አቆጣጠር በ2002 ልክ በዛሬዋ ቀን ከፖርቹጋል ማይድራ ደሴት የተገኘ ክርስቲያኖ ሮናልዶ የተባለ አንድ ወጣት ኮከብ ስፖርቲንግ ሲቲ ስፖርቲንግ ብራጋን 3-0 ባሸነፈበት ጨዋታ 2 ጎሎችን ከመረብ አሳረፈ። እነዚያ ጎሎችም የመጀመሪያ ፕሮፌሽናል ጎሎች ነበሩ። አሁን ላይ ከ23 ዓመታት በኋላ ያ ታዳጊ ኮከብ በርካታ ክብሮችን ጠራርጎ በፊፋ የተመዘገቡ 946 ጎሎችን በማስቆጠር በእግር ኳስ ታሪክ የመጀመሪያው ተጫዋች ከመሆን ተሻግሮ ወደ 1000 ጎሎች በመንደርደር ላይ ይገኛል። ሮናልዶ የፕሮፌሽናል የጎል አካውንቱን አንድ ብሎ የከፈተባት አጋጣሚ እሱም ብቻ ሳይሆን ጎሏን ያስተናገደውን ግብ ጠባቂ ዣኦ ሪካርዶን ጭምር እንዲታወስ አድርገዋለች። ሪካርዶ ዓመታትን መለስ ብሎ ያንን አጋጣሚ ሲያስታውስ በወቅቱ ተናድጄና ደንግጬ ነበር። አሁን ግን የሮናልዶን የመጀመሪያ ግብ በማስተናገዴ ደስ ይለኛል። በዚያ ጨዋታ ሮናልዶ ከመሃል ሜዳ ኳስ ይዞ ተጫዋቾችን እያጣጠፈ መጣ። በረጅሙ የመታውን ኳስ ለማዳን ምንም እድል አልነበረኝም። ማንም ሊያቆመው አልቻለም። እኔም ምንም ላደርግ አልቻልኩም። ብቻ የማይቻል ነበር። በእግር ኳስ ሕይወቴ ብዙ ጎሎች ተቆጥረውብኛል። የሮናልዶን መጀመሪያ ጎል ግን አልረሳትም። እሱም አይረሳኝም። አንድ ጊዜ ፖርቹጋል ተገናኝተን ነበር። ሄጄ አነጋገርኩት። ማን እንደሆንኩም ነገርኩት። እሱም አስታወሰኝ። ሮናልዶ 900ኛ ጎሉን እንዳስቆጠረ የመጀመሪያ ጎሉን ያስተናገድኩት እኔ እንደነበርኩ የሚያስታውስ መልእክት ደርሶኝ ነበር። በዚህ ሰዓት ደግሞ ሮናልዶ ኳስ ሲያቆም የመጨረሻዋን ጎል እኔ ላይ እንዲያስቆጥር ፈልጋለሁ የሚሉ ግብ ጠባቂዎችም ተበራክተዋል።